አሞ ይለያ እንጀራውን ይዩት የእንጀራውን ከለር ይዩት በነገራችን ላይ እንዴት እንደሚሆን ሚክስ አድርገው የቀይ ጤፍ እንጀራን ከነጭ ጤፍ እንጀራ ጋር ሚክስ አድርገው የሚያምር ነገር መጥቷል በነገራችን ላይ ጃኒ መቀመጫ ተገኘ ቦታተን ቆመን ነው እየበላን መቀመጫ ተገኘ ሰልፎ ማለት ኖ እኛ ነው እንጂ ሰፖርት ማድረግ ያለብን ቢዝነሳችን ምንም ማለት ፌመስ በመሆን ምን ተጠቀምክ ምን ተጎዳ አሁን እንግዲህ አሁን ባለው ነባራዊ ሁኔታ የኢትዮጵያ ማህበራዊ ሚዲያዎች ላይ በጣም በቅርቡ እውቅናን ካተረፉ በህዝብ ተወዳጅነትን ካተረፉ እየመጡ ያሉ ያንግ ጀነሬሽን ያንግ ይሄ ኢንፍሉዌንሰሮች አንዱ ነውና ምንድነው ይሄ ነገር የሰጠ ሰላም ዩቲዩብ እንዴት ናችሁ? ይህ ሳምንቱ ጠብቆ በእናንተ ፍቅር ስፖንሰር ያደረገ የሚቀርብላችሁ የኦቾ ጉድ ፖድካስት አይደለም። ሁላችሁም ኦቾ ጉድ ፖድካስት እንደሚመቻችሁ ግን እናውቃለን። ብቻችሁን አይደላችሁም። እኛም ይመቸናል። በነገራችን ላይ ዛሬ በአዲስ ቪዲዮ መጥቻለሁ። የአዲስ ቪዲዮ ምንድነው ካላችሁ ሰርፕራይዝ ያ ሰርፕራይዝ ምንድነው ካላችሁኝ ኤርሚና ዛሬ ብቻዬን አይደለሁም። በነገራችን ላይ the one and the only በቅርቡ በህዝቡ ዘንድ ተወዳጅነትን ያተረፈው ቢግ ብር አብሮኝ ይገኛል። ዛሬ ከሱ ጋር ሆኖ ያንን ሰርፕራይዝ ሞክረው ምንድነው ሰርፕራይዙ ካላችሁኝ በነገራችን ላይ ውጭ ሀገር እዚህ ኢንግላንድ ሀገር ላይ እንጀራ በሹካ እየተበላ ነው። ኢማጂን የሆነ ቦታ አረቧችሁ ገብታችሁ የሀበሻ ምግብ ቤት ነው ብላችሁ ገብታችሁ ድንገት በሹካ በመጡላችሁ ምን ይሰማል? በሹካ ድንገት ምግብ ለምሳሌ ይሄ ፈረንጆች አሉ አይደል ለኢትዮጵያ ሄደው በሹካ ሲበሉ ምናምን ስትይ ቪዲዮ ሪከርድ ይደረግባቸው ነው ሳያውቁ ከዚህ ፖስት አላ አበላሹት ምናምን ብለው ማለት ነው። ልክ እንደዛ ነው የሚመስለኝ። ባህልን ራሱ ከማበላሸት ጋር ሊያዝ ይችላል። ባህልን ከማበላሸት አይ ቲንክ እና ምግቡን በጣም ተሰልፈው የሚበሉት በነገራችን ላይ ነጮች ናቸው። አበሻ ከና አይጠቀመውም። አንድ ጠብጠብ ሊጠቀም ይችላል። ግን ከና ምግቡ የተዘጋጀው በቃ ፍሬም የተደረገው ለነጮች ነው። እና እንሄዳለን። የዚህ ሴራ ደግሞ ጠንሳሽ ማን ነው? አበሻ ራሱ ነው። ዋጋ እናስከፍለዋለን እና እንሄዳለን። ቴስት እናደርገዋለን አንድ ላይ። እስቲ ይበላል ወይ በሹካ እንጀራ ሊበላ ይችላል ወይ እንዴት ነውስ የሚያቀርቡት ራሱ ብለን ቼክ እናደርገዋለን። ሽሮም አላቸው። ሽሮንም እንደዚህ በሹካ ነው። ያ በቃ ቬጂ ነው አታክልት ነገር ምናምን ጎመን። ቆይ እንደ ፍርፍር ነው የሚበሉት እንጀራውን እንዴት ነው? አሁን እኔ እኮ እሱ ነው ግራ የገባኝ። ያ ቴስት እናደርገዋለን። እሱን ነው ፋይንድ አውት የምናደርገው። ከኛ ጋር ሁኑ። ሰብስክራይብ ያድርጉ። ይመቻችሁ። ሰብስክራይብ ኦልራይት ፋሚሊ። ቦታው እየደረስን ነው። የሆነ ትልቅ ማርኬት ነገር ይታየኛል። ስታፊልስ ማርኬት ይባላል ማርኬቱ ማለት ነው። እና እንገባለን ያለውን ነገር ፋይንድ አውት እናደርጋለን። ለእናንተ ማሳያችኋለሁ ማለት ነው። ፋይናሊ ቦታው ተገኝቷል። አሳያችሁ። እየገባን ነው እንግዲህ ውስጥ እየገባን ነው። ያለውን ነገር ፋይንድ አውት እናደርጋለን ከእናንተ ጋር በመሆን እንግዲህ ለመጀመሪያ ጊዜ እንጀራን በሹካ አይደለም በሹካ አታርመኝ ኤርሚያስ አታርመኝ። ዋው በጣም የሚያምረው አንተ ውስጥ አይተዋል። በጣም ትልቅ ማርኬት ነው። በጣም ያምራል። አሳያችሁ። ዋው ኦኬ። የሆነ ምግብ ብቻ ነው ታውቃለህ ያለው ማርኬት የሆነ ኤግዚቢሽን ነገር ነው። የቱ ጋር ነው የምናገኘው? ውስጥ ገብተናል እንግዲህ ኤርሚያስ። በጣም ነው የሚያምረው በየሰብ ለምንድን ነው ያላመጣችሁ? በጣም ነው የሚያምረው በነገራችን ላይ ውስጥ በጣም ትልቅ ማርኬት ነው። እዚህ ውስጥ እንግዲህ ያንን የኢትዮጵያውን መርካሞ ነው መርካሞ ነው ስሙ። እስቲ ቼክ እናደርገዋለን እንፈልገዋለን። እስቲ ከእናንተ ጋር ላሳያችሁ ይሁን እንደሚመስል። ልብሶች ይሸጣሉ፣ የተለያየ ሀገር ምግቦች ይሸጣሉ ምናምን። እዚህ ጋር ፓኪስታን ይታየኛል፣ እዛ ጋር ቻይኒዝ ይታየኛል። ሰው ይበላል፣ ያለ ሀሳብ ሰው ይበላል። እስቲ እንፈልገው ያን ኢትዮጵያውን ምግብ ቤት
እዚህ ውስጥ ማግኘት ከባድ ነው። በጣም ትልቅ ነው ማርኬቱ። አይተዋል ምን እንደሚያክል ማርኬቱ። አይ ቲንክ ይሄንን ምግብ ቤት ቲክቶክ ላይ ብዙ ጊዜ አየሁት መሰለኝ። ኧረ እባክህ ያ ግን ሞክረው አታውቅም? ኧረ እኔ አላውቅም። እንሳየው ራሱ እንደዚህ አልመሰለኝም ነበር። በእንጀራ እንደዚህ እየበላ ነው እንጂ በሹኪያ አልመሰለኝም። ሹኪያ አይባልም ማለት ሹካ ነው፣ ፎክ ነው የሚባለው። ና በሹኪያ እንጀራን ዛሬ ማለት ነው። መቼም አገርን እንደመዳፈር ነው፣ ግን ምንም ማድረግ አይቻልም። ያው እንግዲህ አበሾቹን እንግዲህ እናያቸዋለን። ቤቱ ሳናገኘው አንቀርም። ፋይናሊ ጋይስ አገኘ ነው። ቤቱን ላሳያችሁ። ቤቱ ይሄንን ይመስላል። ይሄማ ላይቭ ላይ ብዙ ጊዜ አይቼዋለሁ። ኦኬ this is interesting. ሲያምር ሰላም ነው። እንዴት ነሽ? this is beautiful. በጣም ኧረ ጋይስ ሽፉት እንዴት እንደሚያምር መቅረጽ ይቻላል። እግዚአብሔር ይመስገን ደህና ነን። እዩት እንዴት እንደሚያምር አይተዋል። ምንድን ነው ይሄ ነገር? the green plate ይባላል። አንቺ አታውቂውም? ዋው እሱም ብለን የመጣ ነው። እኛም የጾም ብለን የመጣ ነው። ደንበኞችሽ እንዳለ ፈረንጅ ናቸው ደግሞ። እሺ ኦኬ አበሻ ብዙ አይመጣም። የለም ሁሉም የነው እንጀራ አለው። ሁሉም የነው እንጀራ አለው። ይሄ ትራዲሽናል የትኛውን ብትመርጡት አድ ማድረግም እንችላለን። ኖ እንጀራ ያለው ግን በሹኪያ እንበለው ነው። ይሄኛው ስሙ ምንድነው? ይሄ ትራዲሽናል ከዛ ደግሞ መልካሙ ስፔሻል ነው። መልካሙ ስፔሻል ስፔሻል በቃ ስፔሻል አድርገን እሱን እንሞክረዋለን። እስኪ ታል መልካሙ እዚህ ጋር እንግዲህ የምትመለከቱት ሌላ የጃፓን ወይም የኮሪያ ምግብ አይደለም። የሀገራችን እንጀራ እንደዚህ በሚያምር ሁኔታ ከለርፉል በሆነ ሁኔታ ቀርቦ የምታዩት እንጀራ ነውና በጣም ያስገርማል አይደል? የሚገርማችሁ አብዛኛው ከስተመሮች አብዛኛው ደንበኞቻቸው ደግሞ ነጮች ናቸው። በጣም ወደው ተመችቷቸው የሚመገቡት ነጮች ናቸው። ያኛ ብዙ ጊዜ ስጋ ነክ ነገር ካልሆነ ብዙ አይመችንም እንደ አበሻ እና ቦታው በጣም የገረመኝ ነገር በጣም ግሪን ነው። በጣም ከለርፉል ነው። ፕሬዘንቴሽኑ፣ ክሬቲቪቲው በጣም ይገርማል። የሆነ የውጭ ሀገር ምግብ የምትበሉ ነው ይመስላችሁ። የሆነ የኮሪያ ወይም የጃፓን ምግብ ነው ይመስለውና ከዛ ደግሞ በጣም የገረመኝ ነገር በቃ አገር ቤት መታቁት ምስር ወጥ፣ ክክ ወጥ ምናምን አይመስልም። የሆነ ፋንሲ ምግብ የውጭ ሀገር ምግብ ነው ይመስለውና እና ደግሞ ሴት በቃ ባለቤቷ በቃ ተንከባከበችን ነው የምላችሁ። በቃ ለምኜ ነው ፕሮሞሽን የሰራውላት። የሚገርማችሁ ወድጃት እህታችን እንግዲህ ስሟን ታስተዋውቀናለች። እንግዲህ መርካሞ ነው ቦታችሁ አይደል የሚባለው? እሱ የት አካባቢ ነው የምትገኙት? ኦልድ ስፕሪንግፊልድ ማርኬት ኦኬ 16 ሆላ ስኩዌር E15JL very close to ሊቨርፑል ስትሪት ስቴሽን። በአማርኛ ነው ችግር የለም በአማርኛ መናገር ትችላለች። ከስንት ሰዓት ነው የምትሰሩት? Monday to Friday 7 days actually 7 days a week 11 o'clock to 6 o'clock and we have a restaurant 3-minute walk from here. Okay. And that one open Monday to Friday 4 p.m. to 10 p.m. and Saturday and Sunday 12 p.m. to 10 p.m. አድራሻውን ጽፍላችኋለሁ ከታች መታችሁ መጎብኘት ትችላላችሁ። በጣም ነው የሚያምረው አቀራረባቸው፣ ፕሬዘንቴሽናቸው በጣም 10 out of 10 ነው። ምግቡን ደግሞ አሳያችኋለሁ። እስቲ ምግቡ ይሄንን ይመስላል እንደምታዩት እንግዲህ እስቲ ኦልራይት ጋይስ አሁን ምግቡ ልንሞክረው ነው። እንግዲህ እንደምታዩት ምንም የኢትዮጵያ ምግብ አይመስልም። መጀመር ትችላለህ። በጣም ነው የሚያምረው። አመሰግናለሁ። መርካሞ ብራንድ ስማቸው መልካሙ ነው። መርካሞ ብራንድ ስማቸው ያውቃው ያለላችሁ በጣም ነው የሚያምረው። ቴስት እናደርጋለን ከእናንተ ጋር እንግዲህ በስማ Oh my god. እንደነው ይለያል። መልካሙ ይለያል። እንጀራውን ይዩት። የእንጀራውን ከለር ይዩት። በነገራችን ላይ እንዴት እንደሚያምር ሚክስ አድርገውት
የቀይ ጤፍ እንጀራን ከነጭ ጤፍ እንጀራ ጋር ሚክስ አድርጎት የሚያምር ነገር መጥቷል። በነገራችን ላይ ጃኒ መቀመጫ ተገኘ። ቦታ አተን ቆመን ነው እየበላን ነው። መቀመጫ ተገኘ ሰልፎ ማለት ተቀመጥ ይዛል። ያዙ መቀመጫ አገኘን ጋይስ። ኦ ማይ ጋድ ብሮ ፎርክ ወደቀ። እንግዲህ ጣዕሙ እንዴት ነው? እንጀራው ደስ ሲል የሆነ ይቆማጥጣል ግን ኦኬ at the same time ይቆማጥጣል። አዎ የእንጀራ ፊሊንግ አለው። ስኳር አይደለም የእንጀራ ፊሊንግ አለው። አስበህ ታውቅ ነበር እንጀራን በሹካ እንደዚህ በላ? ኧረ በፍጹም በኢየሱስም። በጣም የሚገርመው ፓርት ነጮች በጣም ቦታውን ተሰልፈው እየበሉ ነው። በነገራችን ላይ ቦታ እስክናጣ አሁን ራሱ የተቀመጠው ሌላ ቦታ መጥተን ነው በነገራችን ላይ የተቀመጠው እና ይገባዋል ምግቡ ደግሞ በዛ ላይ ሴትዮዋ ደግሞ በጣም ደስ የምትል በነገራችን ላይ በቃ ኢትዮጵያዊ ሰው ኢትዮጵያን ሲያከብረው እግዚአብሔር ለመጀመሪያ ጊዜ ውጭ ላይ እንደዚህ ያየው ጥግ ድረስ በቃ እናስከፍላችሁ ምናምን አለች። ኖ እኛን ከፍላ እንደውም ሰፖርት ለማድረግ እግዚአብሔር ቲፕ አድርገናል። ሰጥቶ ማያውቀውን ቲፕ ለሰጣቸው በነገራችን ላይ አብረን አንድ የከፈል ነው 250 እናቋጣና ምን ነው አብረን አንድ የከፈል ነው ለማለት እኔ ብቻ ቲፕ አደረገ ይገባታል እናት እግዚአብሔር ኑና ቼክ አድርጓት እንትኗን በነገራችን ላይ አድሬሷን አስቀምጥላችኋለሁ ከታች መርካም መታችሁ ቼክ አድርጓት። ሬስቶራንትም አለኝ ብላችሁ ነገር ሬስቶራንትም እዛው መታችሁ ቼክ አድርጓት። በጣም ነው በነገራችን ላይ የምትቆሩት ማለት ነውና ክሬቲቪቲ አንደኛ በቃ ትችላለች። አንደኛ ሰው ያለውን ነገር ሲጠቀም ደስ ይላል። በቃ ምን አለኝ ብሎ አስበው እዛ ነገር ላይ ትንሽ ክሬቲቪቲ ጠብ አድርጎበት ላይፍ ቼንጂንግ የሆነ ነገር ሲሰራ ደስ ይላል። ላይፍ ቼንጂንግ ያ አሜዚንግ bro እና ፉል ኦፍ ቬጋን ነው በነገራችን የሌለው ነገር የለም። አሳምቡሳም አለ። ይሄኛው ምንድን ነው ፓስቲ ነገር ነው ይሄኛው እና አጠገባችን በነገራችን ላይ ያሉት ሰዎች ራሱ በምግቡ ተገርመው በፕሬዘንቴሽኑ ተገርመው አፍጥተው ነው። Yeah, it's crazy bro. It's crazy. Wow. ይሄ በቃ ደግሜ የመጣበት ቦታ ነው በነገራችን ላይ በጣም ይመጣበታል። ይሄ ይመጣበታል ብሮ። እኔ እንደውም ሹኳን ወርውሬ በእጄ በላለው ያለው እያሰብኩ ነበረ። በእጄ ለማለት አስቤ ነበር። አንተ ደፋር ሰውን አየው፣ ገርም ሰውን አየው እኮ ማለት እንዴ! እኔ ተባለው እኮ በቃ ደፋር ሰው ሊያበላሽ ይሆን ነበር፣ ወደ ኋላ ሊመለስ ነበር። ትችላለሽ ልጅቷ እግዚአብሔርን ነው ማለት አሜዚንግ በተታቀለ ከዚህ ቤት ውስጥ አጣጥ እንጀራ ሰምታ ደፍሬ ሁሉ አላውቅም። ፈረንጁ ሲያደርጉ ያለው ቲክቶክ ላይ እየተሳቀባቸው ምናምን እኮ ይሄ ግን በቃ ለፊስኪያ እንዲመች አድርጎ ነው የሰራው አይደለ? ኦ ማይ ጋድ ያ የሚገርም ነው። ደስ ይላል። ጎመን አለው፣ ድፍን ምስር አለው፣ ክክ አለው፣ አልጫ ክክ አለው፣ ሽሮ አለው፣ ማሽሩም አለው። የሌለው ነገር የለም ብሮ። ይሄ ምንድነው? ቀዩ ደግሞ ሽምብራ ነገር ይመስላል። እንደዛ ነገር አለው። ያ እዚህ ጋር ሽምብራ አለው፣ ቀይ ስር አለው። በነገር የሌለ ነገር የለውም። እና ዋጋውን ገስ ዋጋው በነገራችን ላይ 8 ብር ነው። 8 ብር ከ99 8 ብር ከ99 በጣም ቺፕ ነው። በነገራችን ላይ አበሻ ቤት ሄዳችሁ እኮ የምታወጡት 10 ምናምን ብር ነው ኖርማል። በርግጥ ስጋ አለው። እኛ ልጆች ያለ ስጋ መብላት ስለማይመችን ነው እንጂ እንደዚህ አንዳንዴ ከዚህ ምግቦችን ብንበላ ለጤናችንም ባሪያት አሪፍ ነው። አረ ምን አንተ ራሱ መጀመሪያ ስጋ ካይሉ አልበላም ያልከኝ ነበር። ከፍቶኝ ነበር። አሁንስ እኔ መሰለኝ ደረቅ እንጀራውን አጥፎ ምናምን በሱካ መስሎኝ ነው እንደዚህ የቆረጥኩ ምናምን። ይሄ ግን የተለየ ነው። ከቻይኖች ምግብ 10 እጅ ይላል ኑር ጠቅልለው 10 ምናምን ብር ይሸጡ። የሚገርም ነው። this is crazy። 10 ብር ኑር ገዝተው የ1 ብር ኑር ማለት ነው። ማል ያሳምቡሳችሁንም ይሄ ቦታ መጣችሁ ፕሮቢ ይገባዋል ትወዱታላችሁ። ሴሪቷ ደግሞ አታሳፍራችሁ። በስመ አብ የምትገርም ሰው ነች። ካልከፈልኩ ብላ ለመጀመሪያ ሀበሻ ጌታ ደስ ነው ያለ። አይመጣም ሀበሻ እዚህ ጋር አይመጣም ሀበሻ። ስጋውን ይብላ እንጂ ስጋውን ይቆረጥ እዛ ሀበሻው ከዚህ ሰው ሞቶ ጤነኛ ይሆን ያ ጋይሶች በእጁ አልነካውም። ምን አይነት ሰው ነው?
ይሄ አሳምቡሳ ነው ቢሆንስ እንደዚህ ነው። ሳምቡሳም ቢሆን አያችሁ ነቃ ያለ ሰው የተማረ ሰው ዲግሪ የጫነ ሰው ኢትዮጵያ ስትሆኑ የሆነ የልብ አይደርስላችሁም በሹካ ምናምን መብላት የልብ ምን አይነት አላችሁ የምትፈልጉት ነገር ያ at some point ብዙ መጠቀም አለበት። ምግቡ 11 አይነት ነገር አለው በነገራችን ላይ ምስር፣ ክክ፣ ድንች ወጥ፣ ዱባ ሁሉ አለው። አይ ዱባ የለውም እንዳይመጡ ታረጋቸው ነው እንዳለ ምግባችን ኢንተርናሽናሊ እንደዚህ እየተበላ ነው ጋይስ። ኢንተርናሽናሊ በየአይነት ስሙን ቀይሮ በሚያምር ሁኔታ በፈረንጅ እየተሸጠ ነው። አይገርማችሁም? ዋው! ይሄ አረንጓዴው ነገር ምንድነው? ትናንሹ ነገር ነው። It's crazy bro. ይሄን እኔ አቸውም አላውቅም ምን እንደሆነ ማለት ነው። ምንድነው? ጥያቄ አለኝ። እግዚአብሔርን ፌመስ በመሆን ምን ተጠቀምክ? ምን ተጎዳ? አሁን ባለው ነባራዊ ሁኔታ የኢትዮጵያ ማህበራዊ ሚዲያዎች ላይ በጣም በቅርቡ እውቅናን ካተረፉ በህዝብ ተወዳጅነትን ካተረፉ እየመጡ ያሉ ያንግ ጀነሬሽን ያንግ ይሄ ኢንፍሉዌንሰሮች አንዱ ነህና ምንድነው ይሄ ነገር የሰጠ ወይስ ደግሞ የነሳ ነገር ምንድነው? ፕራይቬሲ ላይፍ እንዳይኖር አድርጓል እውቅናው? የትኛው እውቅና? ታዋቂ ነህ በነገራችን ላይ። እኔ ታዋቂ አይደለሁ። ታዋቂ አይደለሁ። በህዝብ ዘንድም በቅርቡ ተወዳጅነትን በጣም ካተረፉ ወጣት አርቲስቶች አንተ ጋብዘኝ እኮ እንደዚህ አናት የምትለኝ መሰከሰኝ እኮ ችግር የለውም። ሳትጋብዝ እንደዚህ ትለኛለች። ምን ማለት ነው እንዴ? ሰከስከኛ በጣም እኔ ማለት ሰከሰም አላልፈልም። አይ የምር ታዋቂ ነህ። ቲክቶክ ላይ ወደ 50 ሺህ ይከተላል። 50 ሺህ ሰው እኮ አንድ ትልቅ ስቴዲየም ነው። ሁለት ትልቅ ስቴዲየም ነው። ኧረ ተው ሙዳት እያንዳንዱ የምትናገራት ቃል ማተር ታረጋች። ለምትናገረው ነገር ትውልድ ላይ ዘር እየዘራ እንደሆነ አሻራ ያስቀመጥክ እንደሆነ አስበህ ነው መናገር ያለብህ። በነገራችን 50 ሺህ ሰው እንደነገር እንግዲህ ሁለት ትልቅ ስቴዲየም ነው 50 ሺህ ሰው። 25 ሰው የምትናገረውን ነገር በአጠቃላይ ማሰብ አለብህ። ህፃናት ይሰማሉ፣ 18 ዓመት ያልሞላቸው ይሰማሉ። ሰው ትውልድን እየቀረስክ ነው። ወደድክም ጠላህም አሁን አንተ ኢንፍሉዌንሰር ነህ አይደል? አዎ ኢንፍሉዌንሰር። ሶ ኢንፍሉዌንሰር እንደመሆነ ቀጣይ መጣው ጄኔሬሽን ደግሞ ጥሩ ፖዚቲቭ ነገር ምናምን እንትን ማለት አለብህ እና ምን ትላለህ ከዛ አንፃር? ያው እንግዲህ እኔ እዚህ ደረጃ ለመድረስ ብዙ ለፍቻለሁ፣ ብዙ ሰርቻለሁ፣ ብዙ ጥሬ ያለው መስገን ደረጃ ስንተኛ ደረጃ ላይ ነው አሁን የተቀመጥኩበት ቦታ ላይ? እሺ ቀጥል። እሺ ለማንኛውም መንገድ ላይ ሀበሾች ሲያገኙና ያስቸግሩኛል እንዴ ቢግ ብር ምናምን ብር ስጠኝ። ኧረ ሶሻል ሚዲያ ላይ የሚወጣ ነገር በሙሉ እውነት አይደለም ተረጋጉ ብላችሁ ነው አይሰሙኝ። ሪቪል ማድረግ ትፈልጋለህ? እውነቱን መናገር ትፈልጋለህ? አይሰሙኝም። ተረጋጉ። ሶሻል ሚዲያ ውስጥ ምን ለማለት ፈልጋለህ? ና ፈልከው 1 ሚሊዮን ብር በወር እሰራለሁ ብያቸዋለሁ። እሺ ያ ነገር እውነቱ ግን 1 ሚሊዮን አይደለም። 900 ሺህ ሊሆን ይችላል። 1 ሚሊዮን 100 ሺህ ሊሆን ይችላል። ዳልፍ ይችላል እና ፕሊዝ እኛም እኮ አንተ የምንኖርበት ሀገር ነው የምንኖረው። እኛ ቡልጋሪያ ነው የምንኖረው። አይ ቲንክ ፖሊሽ ምናምን ናችሁና 1 ሚሊዮን ብር መስራት ከቻልኩ እኮ በነገራችን ላይ you are like ሚሊዮነር ማለት ነው በኢትዮጵያ። Are you kidding me? Of course. So ይሄንን ለሚያዩ ወጣቶች ለምሳሌ አሁን አንተ የተናገርከውን ንግግር ከሰሙ በኋላ 1 ሚሊዮን እንደሚሰራ ከሰሙ በኋላ ኦልራይት ጋይስ እንግዲህ ቪዲዮውን ይመስል ነበረ። በልተን ጨርሰናል። የሚገርም ኤክስፒሪየንስ ነበረ። እንደዚህ ያልጠበቅኩትም ነበር። በሹኪያ እንጀራ ለመጀመሪያ ጊዜ በልቼ እንጆይ አድርጌያለሁ። ለንደን የምትኖሩ ሰዎች በነገራችን ላይ መታችሁ ሞክሩት፣ ትወዱታላችሁ። አድራሻውን ከታች አስቀምጥላችኋለሁ። የሚገርም ኤክስፒሪየንስ ነበረ። ይመቻችሁ።